ማለት ነው ቀልድ ነው ማለት ነው። ባባይ ደብሮ ምን ታዩ የበላት እንዴ የእውነት አሳዘነችኝ። አንጀቴን የበላችሁ ማለት ነው። እሺ ማለት ነው። በእናትህ ካባይ ይቀልል እንዴ ምንድነው እንዴ? ቢኒና የናዲ የዩቲዩብ ፋሚሊዎቻችን እንግዲህ ዛሬ በፕራንክ መጥቼላችኋለሁ። እንግዲህ ከመጨረሻው ድረስ ተከታተሉ። ዛሬ እንግዲህ በስማ በቃ የሆነ ከባድ ነገር የሚፈጠር ነው የሚመስለው። እስከመጨረሻው ተከታተሉ። ግን እናንተ እስከመጨረሻው ድረስ ካልተከታተላችሁ ሙሉ ሐሳቡን አታገኙትም። ግን በቃ ዛሬ ናርዲን በቃ ጨርቋን ማስጠላት ነው የሚመስለው። ከባድ ፕራንክ ነው ያሰብኩት። ግን በቃ ብቻ አዲስ ከሆናችሁ ለዚህ ቤት ላይክ፣ ሰብስክራይብ ምናምን አድርጉ፣ ሼር አድርጉ። እንደዛ አድርጋችሁ ጀምሩ እና ቪዲዮቻችን እስከመጨረሻ ማየታችሁ እንዳትረሱ። ዛሬ እንግዲህ ከባድ ነገር ነው ያሰብኩት። አሁን ቤት የለችም ከውጭ እየመጣች ነው እና ቀኑ ሙሉ ደክሟት ምናምን ነው የምትመጣውና አሁን ከውጭ እየመጣች ነው። ምንድነው የምላት እኔ ልክ ከውጭ ከመጣች ምናምን በኋላ ልክ ከገባች በኋላ እራት ተጠርተናል ተመልሰን እንወጣለን እላታለሁ። ልብስ ቀይራ ከጨረሰች በኋላ ከዛ በኋላ አብረን እንወጣለን ማለት ነው። እንግዲህ ልብስ ጨርሳ አውልቃ ጨርሳ ምናምን ልክ ካረፈች በኋላ ከተኛች በኋላ ተመልሰን እንወጣለን ማለት የምታሳየው ሪአክሽን አብረን እናያለን። ስቴይ ቱን ፋሚሊዎቻችን። አይታይም ግን እዛ ጋር እንትን አለ ጋይስ መስታወት አለና በመስታወቱ ተከልሏል። የሚታይ አይመስለኝም። ብቻ አዲስ የሆናችሁ ፋሚሊዎች ማለት ነው ሰብስክራይብ ማድረጋችሁ እንዳትረሱ። ይሄን እንደዚህ ዝም ብዬ እንደዚህ ምናምን ይዤ ልጠብቃት እየመጣች ነው ጋይስ እና የምትለኝ ሪአክሽን እንግዲህ አብረን እናያለን። የምታሳየኝ ሪአክሽን ብቻ ስቴይ ቱን ጋይስ እየመጣች ነው እንግዲህ የምታሳየው ሪአክሽን አብረን እናያለን። እየመጣች ነው ደርሳለች። አብረን እናያለን። ወይኔ እናት መጣሽ? ኧረ ቆልፌያለሁ። ክፍት ነበር እንዴ? የኔ እናት ደከመሻል? እንዴት ነበር ነው የሚለው? ምግብ ላቀርብልሽ? የሆነ ቀይረሽ ልብስ ቀይረሽ ጋይስ አሁን ልብስ ቀይራ እስክትጨርስ እንጠብቅና ከዛ በኋላ እንድንወጣ ነው እላታለሁ። ልብስ ቀይራ ከጨረሰች በኋላ ማለት ነው። እንግዲህ አስቡት የምታሳየው ሪአክሽን እንግዲህ አስቡት የምትገለኝ ይመስለኝ እንደዚህ ደክሟት በእናታችሁ አሳዘነችኝ። የእውነት አሳዘነችኝ። በጣም ነው ያሳዘነችኝ የእውነት። አስቡት እስቲ እናንተ ብትሆኑ ምን ታደርጉ ነበር? በጣም ከባድ ነው። መጠበቅ አለብን። ልብስ ቀይራ እስክትጨርስ መጠበቅ አለብን። እሱ ነው ከባዱ። አጨረስን እስካሁን ልብስ እንትን ብላ አውልቃ። በጣም ሴቶች ነገሩ እንትን ነው። ልክ ሲወጡ ሲለባብሱ ነው እንጂ ልክ ሲያወላልቁ ምናምን ብዙ ሰዓት የሚፈጅ አይመስለኝም። ጋይስ ሄሎ ወይዲ በስመ አብ ረስቼው ለካ ዛሬ ነው። አዎ እንመጣለን በቃ እንመጣለን። ትመጣለች። አሁን ነው ባይገርም ከውጭ የመጣችው ግን በቃ
እንመጣለን። በቃ መጣን። እዛው ጠብቁን። እሺ ዴቪ እ እ እሺ እሺ እንመጣለን። እሺ እሺ በቃ እዛው ጠብቁን። እናቴ እማ የኔ ውድ ኧረ በስመ አብ ነይ እንጂ ነይ። ስሚማ ደከመሽ? አሁን እኮ ዳዊት ደውሎልኝ ነበር። ቀን ሳልነግርሽ ረስቼው። እራት ጠርተናልና መውጣት አለብን። እራት ጠርተናል መውጣት አለብን። ዳባ ቅድም አልነግረኝም። አሁን ነው ትዝ ያለኝ። አሁን ነው ስልክ የተደወለልኝ። ልብስ ቀይሬ ምናምን። እሺ አሁን እንዴት እንቀራለን? እንደዛ በክብር ጠርተውን እንቀራለን? አይደለም ማለት እንዴት እንደዚህ ታደርጋለህ? አባ ደክሞኛል እያልኩኝ ይቅርታ በቃ እኔ እንኳን አሳዝነሽኛል። በቃ ቶሎ ቀይር። እኔ 5 ደቂቃ አይፈጅብኝም ታውቂያለሽ። አይዞሽ እንደደከመሽ አውቃለሁ እኮ ግን በቃ ምን ማድረግ እንችላለን? እኔ ታውቂያለሽ 5 ደቂቃ አይፈጅብኝም። እንዴት እንቀራለን? እንደዛ በክብር ጠርተው እንዴት እንቀራለን? ቶሎ ቢሆን ራሱ ረፍዷል። እኔ ያላወቅኩም ነበር። ረፍዷል በጣም። መልሰው ሳይደውሉ ከቤት መውጣት አለብን። ቶሎ እንዴት እንዳሳዘነችኝ እግዚአብሔርን እንዴት እንዳሳዘነችኝ እንደዚህ ደግሞ በጣም ያሳዘነችኝ ግፍ ነው የሰራሁት። እውነት ግፍ ነው የሰራሁት። ታዩ ለበላት እንዴ የእውነት አሳዘነችኝ። አንጀቴን ነው የበላችው። ወይ እኔ የተመቸሽን ቀለል ያለ እራት ነው ቀሚስም አይ የቤት ውስጥ ስልሽ አይደል? አይ ቀለል ያለ ቀሚስም ይሁን ብቻ የተመቸሽን አይዘሽኝና 5 ደቂቃ ነው እኮ ታገኘኝ ለሚፈጅብኝ ወጣው ሱሪ ቲሸርት በቃ መውጣት ነው። እሺ እግዚአብሔርን የፕራንክ በቀረብኝ የእውነት እንደዚህ ለፍተን ግን የእውነቴን ነው እንደዚህ ለፍተን ሰብስክራይብ ማታረጉ ከሆነ ሼር ማታረጉ ከሆነ የእውነት በጣም ነው የሚደብረኝ። እንደዚህ አስከፍቻት የእውነት አስቡት። ከውጪ ቀኑን ሙሉ ደክሟት መጣ። ልብስ እስክትቀይር ጠብቄ ከዛ ድጋሚ ልብሷን አስቀይሬ አስቡት። በስመ አብ በጣም እውነት በጣም አሳዘነች።
2 hours later. እግዚአብሔር በጣም እየጨነቀኝ ነው። ልንገራት እንዴ በቃ ሄሎ ወይ ዴቭ እየመጣን ነው። እሺ እየወጣን ነው፣ ጨርሰናል፣ እየወጣን ነው። አረ ትንሽ ደቂቃ ጠብቁ። እየመጣን ነው። እሺ እናት፣ የኔ እናት እየጨረሽ ነው? እሺ እየደወሉልኝ ነው እኮ። ምን ልበላቸው? እሺ በጣም ምክንያቱም ማስብ ምን ልትል እንደምትችል በእውነት ደግሞ እንዴት እንዳሳዛችኝ ቀን ሙሉ ደግሞ በፀሐይ ብለፋ ነው ያለችው። በጣም ደግሞ ነው የመጣችው። ዛሬ ደግሞ የመጨረሻ ደግሞ ነው የመጣችው። አስቡት፣ ከባድ ነገር ነው እየሆነ ያለው። ወይ የኔ እናት እንፈልጋለን። እሺ የዛሬን ብቻ ማረኝ እግዚአብሔር፣ የዛሬን ብቻ ማረኝ። እናት አንሄድም? 5 minutes later. ወይ ትንሽ ምንም ከባድ አማት እንዴ አማት እስኪ ቆይና ሽና ምንድን የበላኸው? ቤት ነው ውጭ ነው የበላኸው? እንዴ ወንዴ ማለት አባቴ ቆይሽ አንዴ ውሃ ላምጣልህ? አባት እንዴ ምንድን ነው? እሺ አይዞህ በቃ አይዞህ፣ እሺ ተረጋጋ። እሺ ምንድን ነው? ምን ማለት ነው? እሺ ምን ማለት ነው? በእናትህ ካባይ እየቀለድክ እንዴ? ምንድነው እንዴ? ነው ፕራንክ እንዳደረግሽ እኔ ምንድነው ፕራንክ የምታደርገኝ? አባ በዚህ ሰዓት በዚህ ቦታ እንደዚህ በምን እንደሚቀለደው ይቀለዳል። አባ በእናትህ በምሽት ይቀለዳል። እንደሚቀለደው ግን ሲያብር ለምን ያበዛል? የማይቀለድ ነገር ትቀልዳለህ እንዴ? ይሁን በእመን በዘልያ ምን ነው ሰሞኑን አይደል እንዴ? እግዚአብሔር ይመስገን ተቀበለ። በምሽት እንዳትቀልድ ተነስሽ ነው የሚመጣ ልበሻልኩኛ እንዴ? ጨረስኩኝ እኮ መጣ። እግዚአብሔርን ይቅርታ ታደርጊልኛለሽ ግን ማለት የእውነት በጣም ደክሞሻል። የእውነት በጣም አንዴ ከገባሁበት በኋላ አልመለስም ብዬ ምን ማለት ነው?
እሱን ቀልድ ነው ምን ማለት ነው? ቀልድ ነው ማለት ባባ አይደብርም እንዴ? እውነት ይቅርታ አይደለም ባባ ምን ያክል እንደደከመኝ ነገር ምናምን እንደዚህ ይደረግ ደግሞ ልጅ ማመኔ በኢየሱስ ስም ይተናበደክ እንዴ? እኔ መጠጠር ነበረብኝ ሲጀመር አንተ መጠጠር ነበረብኝ። እንደዚህ ደክሞሽ እሺ፣ አልተሳካልኝም ግን ከባድ ፕራንክ ነው። አልተሳካልኝም ግን የቱ ጋር ይመስልሻል? የቱ ጋር ነው? አልተሳካልኝም ግን አልተሳካልኝም። መጠጠር ነበረብኝ ለወለንደሳ ስጠይቀኝ ምናምን ከዛ ደግሞ በማታ እነ ሊብ እንደማይቀሩ አውቃለሁ ምናምን ግን እንደዚህ ይደረጋል። አባ እግዚአብሔር አንተ አትወደኝም እንደዚህ ደክሞኝ እንደዚህ ተሰቃየኝ። ትምህርት ነው ከዚህ በኋላ ያባበረ ፕራንክ እንደውም ቀለል እንደውም እግዚአብሔር ታይዋለሽ ከቪዲዮን በኋላ ስፖርት ታይዋለሽ። የእውነት በቃ እያሳዘንሽኝ አንጀቴን እየበላሽ ምናምን ነው እግዚአብሔርን የሰራሁት ሙሉ ግን እሺ ያዘሽ ይረተላላችሁ እንደዚህ ደክሞኝ ደግሞ ማለት ነው በጣም ያውቃሉ እና በጣም ደክሞኝ ነበር። እሺ አሁን ራቱን ውጪ ልጋብዝሽ ወይስ ቤት ውስጥ ነው? ቤት ውስጥ ልስራልሽ? እንዴት ነው አስደለብስኩ እግዚአብሔርን ቤት ውስጥ ልስራልሽ? ያበደራ አልፈልግም ምን ተቃየኝ ቤት ውስጥ ልስራልሽ? እንዴት ተበቀለኝማ ማለት ነው በቃ ማለት እኔ እንጃ ምን አይነት ፍራንክ ላስብልህ እንደምችል አይዲያ የለም። እግዚአብሔር ወይ ቀላሉን ያድርግልኝ ቀላሉን ያድርግልኝ። በድካም በእንቅልፍ ምናምን ይመጣብን ሳልወድ ምንባችሁ ነው ጋይስ። እንግዲህ አጠፋው ምንም ችግር የለም። እኔ ከልጅነቴ ጀምሮ ፕራንክ ስደረግ ነው የኖርኩት። እንደውም ላንቺ አዝኜልሻለሁ። ከዚህ በኋላ ኦፊሻሊ እንደራረጋለን። ቢኒና ናዲ ፋሚሊ ከዚህ በኋላ ጥግ ድረስ ነው ፕራንክ የምንደራረገው። እንወዳችኋለን። እናንተ ላይክ ሼር ሰብስክራይብ አድርጉልን። የእውነት ሰብስክራይብ አድርጉልን። በደንብ እየታየ አይደለም ጋይስ፣ ሼር አድርጉልን። የእውነት ሼር አድርጉልን። ለ5 ለ10 ሰው ምናምን ሼር አድርጉልን። እንወዳችኋለን።